በቃ ባል ቢሄድ ባል ይመጣል። ይኑር አታልቅሽ፣ አይዞሽ በቃ ያልፋል። እውነት ያልፋል። አይዞሽ። እናንተ ግን ባል የምትሰርቁ ሰዎች የምር ልቦና ይስጣችሁ። በቃ አይዞሽ፣ ሌላ ታገቢያለሽ። እውነት ሌላ መግባት ነው እንዴ? ስንት ነገር አሳልፈን በቃ ችግር የለውም ያልፋል። ይሄ እኮ የሚያልፍ ነገር ነው። ደግሞ ቀረሽበት እንጂ አልቀረብሽም። ካላስ ሌላ ታገቢያለሽ። በቃ እውነት ጦስሽን ይዞት ይሄድ። ጦስሽ ሲጀመርም ይሄ ሰው እንደማይሆንሽ ነግሬሽ ነበር። ሲጀመርም ማለት ነው ሙላቃ ሱሪውን ራስ በደንብ የማይለብስ አይዞሽ፣ በቃ አይዞሽ። ጠጭበት እንጂ እንደውም ጠጭ እንጂ ጠጭበት። አይዞሽ። ይሄ ልቧ በጣም የተሰበረ እውነት በጣም ያሳፍራል የሚሰሩት ስራ ማለት። እናንተ ግን የሰው ባል የምትሰርቁ ሰዎች ግን የምር የተረገመ አፈር ብሎ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ሀገሬዎች እንዴት ናችሁ? ደህና ናችሁ? ወይኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ እንግዲህ ያው መናፈሻ ወጥተን እየተናፈስን ነው፣ እየተዝናናንም እየተጉላላንም ነው። ያው እዚህ ጋር ሱራ እያለች ጦይባ ማለት ነው አለ እሷ ትንሽ ሙሽኪላ ገጠማትና እሷን ለማጽናናት ያው አንዳንድ ጊዜ ሲደብራችሁ እንደዚህ ወጣችሁ አየር ስትቀበሉ መንፈሳችሁ ታድሶ ትመለሳላችሁ ማለት ነው። ተስፋችሁ ለምልሞ ትመለሳላችሁ። ቤት ግድግዳ እያያችሁ ከምትቀመጡ ሲደብራችሁ፣ ብቸኝነት ሲሰማችሁ፣ እንዲሁም አልቅሱ አልቅሱ ሲላችሁ እንደዚህ አካባቢያችሁ በሚገኘው መናፈሻ ያለ ምንም ወጪ በእግራችሁ ወክ እያደረጋችሁ መታችሁ ወክ አድርጋችሁ አየር ተቀብላችሁ እንድትመለሱ የሁል ጊዜ ምክሬ ነው ማለት ነው። እና ዛሬ ጦይባን ማለትም ጓደኛዬን ደብሯት እሷን ይዤ መጥቼ ነው። ያው ባሏን ቀምተዋት ማለት ነው። ደብሯታ ሀቂቀተን ደብሯታል። ባሏን ቀምተዋት ነው። እንግዲህ የሰው ባል የሚቀሙ ሴቶች ግን ማለት ነው ተው፣ እርግማን ይደርስባቸዋል እና ተው። ሰፈሩ ማሻአላ፣ በነገራችን ሰፈራችን በጣም ነው የሚያምረው። ማሻአላ ነው እንደምታዩት። ያው እዚህ ጋር ያለው የኔ ቤት ነው፣ በዚህ ያለው ምናምን እና እዚህም ያው ያሉ እና ቻናሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። በአዳዲስ ቪዲዮ እንመጣለን ኢንሻአላህ ወደፊት። ስለ ባሏም ያለውን ነገር አሳውቃችኋለሁ። እንዴት ተሰረቀ፣ መቼ እንደተሰረቀና ምን አይነት የተሰረቀ ምን አይነት ልብስ ለብሶ እንደነበረ መረጃውን እንሰጣችኋለን። ያው አልገባሽም እኮ እንዲታፋልጉን ማለት ነው። እንዲሁም ነገሩ ወደ ህግ ከመሄዱ በፊት የሰረቃችሁ ሰዎች መልሱ። እንዲሁም ባሏን ለመለሰልን ወረታው ከፋይነን ምን ነበር የለበሰው ሲወጣ እንዲረዳን ማለት ነው። ለማግኘት ምልክቱ ምንድነው? ቦዲ ነው። ከተኛበት ነው የጠፋው። እንግዲህ ያዳር ልብስ እንደለበሰ ቦክሰርና ቦዲ ያዳርሽ ነው። በቃ ቢጃማ ነው የለበሰው። በጣም ሰፊ ቁንጣና ከላይ ጂንስ ኮት ለብሶ ነው የሚተኛውና በጣም ትልቅ ቦዲና ጂንስ ኮት ለብሶ ነው የጠፋው። ሁለታችን ባንድ ስለምንለብሰው ያው ትላልቅ ነው የሚለብሰው። እኔን እንዴት አውልቆ እንዴት ጣለኝ አላለ እና ከተኛበት ነው የጠልፎ የወሰዱት። እንግዲህ አንድ 3 ተጠርጣሪዎች አሉ ከዚህ በፊት ሙከራ ያደረጉ ማለት ነው። እነሱ በቁጥጥር ስር ለማዋል ጥረት ላይ ነው ያለነው። እስከዛው ግን የጠፋው ግለሰብ ማን ነው ስሙ? ደረጃው ከፍ አለ ይባላል። አንቺ አትጨካምሽ አትጨይ። ደረጃው ከፍ አለ አንቺ ዝም ብዬናታ እና እንዲህ ሀሳብ የሷን ባልመልሳችሁ የኔ ውሰዱት። አስተግፍሩላህ አዚም እና ያ አላህ ግን ወላሂ ማሻአላህ አየሩ ያያችና ዘንባባ ማለት ሲገብ ነገራችን አየሩ በጣም ነው ደስ የሚለው። ማሻአላህ ተባረከ ረህማን እና በቃ ላይክ ሰብስክራይብ አድርጉ። እሺ እኔ ወዶች ይኸው በቃ ፈለግን ደክሞን እረፍት እያደረግን ነው። 3 ቀናችን ፍለጋ ከወጣን አላገኘነውም እስካሁን ድረስ። እንግዲህ ያያችሁ ካላችሁ ዙሮ ጠቁሙን ማለት ነው። ይኸው በባትሪ ምናምን ነው ይኸው እዛው ላይ ያሉት የኛ ጀማዓዎች ናቸው እየፈለጉ። እሷም በቃ ደክሟት ተኝታለች እና በቃ ተለያየችሁ ፈታሽ። ልጆችስ ይሻልሻል በቃ ያንኛውን
መጠባበቂያ ያስቀነጥሽ በእጅሽ አሁን ያንኑ ጠቅለል አድርገሽ ታርትቱ ወጥ ይቀጥላል እና በቃ ተይው እንኳንም ቀረብሽ። እሱ ሲጀመር እኮ ነው ያልነግርሽም ብዬ ነው እንጂ እንደው የጎረቤታችሁንም ሲተናኮል ነበር። ወይኔ የትላንትና ሐዲስ መጣልኝ አተር ያረገኝ ስተፍረ አሁን ሻይሁን እንዲያቀዳበት ደግሞ አስደግፈሽበታል። አረቀጀ ምን እንደሆነ ታጭምጣታና እንሞታታለን እና ማለት ነው አሳይ ዲና ዲግና ነው ያፈላሽውስ እንዴ ሙያሽ እንኳን ዝም ብሎ ነው እሱ ግን የምር እዚህ ሰፈር ቡና ተዝናቢ ጣል ነው የሚመስለው በዛ በኩል አዛም ላይ ይሹ ያዛም ሰራተኛ እና አላችኋለሁ ሀባይቢ ሀዲቃ ወጥተን ዛሬ እየተዝናናን ነው። ያው ጦይባ ትንሽ ችግር ገጥሟታል። ባሏን ሰርቀዋት ነው። አይዞሽ በሏት፣ በኮመንት አጽናኗት፣ አበረታቷት። አይዞሽ ቆይ አንዴ ሻይ ለቅዲያሽ አይዟችሁ እናንተ እና እንደዛ ነው የምላችሁ። ሻያችን ማሻአላህ ተባረከልኝ የሚመስለው ሻያችን እና ጦይባ ለማዝናናት ያው ለማጽናናት ከደረሰባት ነገር አንፃር ያው ግን በዚህ ዘመን ያው ባል ሲጠፋ ወሰዱልኝ እንጂ ወሰዱብኝ አይባልም። እሷም እንደነካት አላውቅም። ያው በቀን 5 ነው የምትበላው፣ ምግብ ዘግቷታል ምናምን በቃ ሁሉም ነገር ከብዷል። አይዞሽ እሺ ከብዷታል። ግን በቃ የባል ሌባዎች እውነት ለመናገር አይዟችሁ የባል ሌባዎች በርትታችሁ ስረቁ። ፍቅር ይሁን ልጅ ከቻላችሁ እንዲያውም እንደ ሐሳብ የኔንም ብትወስዱት እንደ ሐሳብ ግን መጀመሪያ ልጅ ወለዱልንና ተወስዷቸዋል። አከርቡ እንደ ሐሳብ ወሰዱት የኔንም ምን እንደው ብትወስዱት ደስ ይለኛል። ያው ወሰዱት ለማንኛውም እኔንም ወሰዱኝ። አፈር ብሉ አፈር በልታችሁ አዎ አፈር ብሉ አለ ሰው ምን ይቀርተሽልኝ ፍቅር አራት ግድለሽ እንት ይወልኝ እስኪ ነሽ እና ስትረስ ምናምን ሲገጥማችሁ ብስኩት ብሉበት። ማን ነው እንትኑ ነው የብስኩት ነው ማለት እስኪ ላሳያቸው። እነዚህ ማቡ ወለድ አለ እዚህ ጋር ደግሞ ብሉበት። ላ እሱ ነው አቡ ወለድ እዚህ አቡ ወለድ እንዴና አቡ ወለድ ታያቸዋለሽ እንዴ? ይሄን በነገራችን ላይ ይችን ብስኩት ተጠቅሟት ትጣፍጣለች። ጣፋጭ ናት። ተጠቅማችኋለሁ። ለጤናችሁ ጥሩ ነው። ለጤናችን ደግሞ እንዲህ እንደረጋለን። አንዴ እናንተ ይቅር በላት ይጣው ተሳሳታች ነውና ወይ አንሳት ወይ ዲፋት አይደለም ወይ ትክክል አድርጋት ወይ ቆብ አድርጋት አቁባል በቃ እና ሁሉም ሰው እዚህ አሁን ጥንድ ነው። እኛም ጥንድ ነን ኢንሻአላህ። ይውሎ ሁለት ነው የተቀመጡት ማለት ነው። እኛም ሁለት ነን። እኔ ብስኩት አልወድም። ተይኝ። በነገራችን ላይ እኔ ብስኩት አልወድም። ብስኩት የምትወዱ ሰዎች አይዟችሁ። ጣፋጭ ነገር በስ ሲጀመር አንቺ ምን ትወጃለሽ? ጣፋጭ ነገር አልወድም ሲጀመር። ለዛ ነው ሸንቀጥ ያልኩት። 8 ቁጥር እኔ ደግሞ ቴል ያከያለሁ አልሐምዱሊላህ። እሷ ደግሞ ያው ፍቅሩም እንትን እንደነገርኳችሁ አቤት በቀናታ እንደነገርኳችሁ የባሏን ስለቀሟት የፖል እንጨት አከላለች። ሹልል ብላለች። ተጅሞልሞል ነው ያለች። ወደ ዛሬ ቪዲዮ እየገባሁ ነው። ጃብታ ነው ያው ግን እንዳይከፋት እየጠጣሁ ነው እንጂ አይጣፍጥም። ተደፋ አጥፋው ሲበቃ ገና አሁን ሻባይ